ትልቅ መሳሪያ ነው ዱዓ ትልቅ መሳሪያ ነው ዚክር لا إله إلا الله العظيم الحليم لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم عند سو ሲጨንቀው እንኳን ነብዩ ሰለላሁ ዐለይሂ ወሰለም ይህንን ዱዓ ይበላል ይህንን ዱዓ ያደርግ ፈረጃ ልብ ውስጥ ይመጣል ውጭ ያለውን ሙሰቢበል አስባብ ማን ነው ሰበቦችን ተስሪፍ የሚያደርጋቸው ማን ነው አላህ አይደለም እንዴ አላህ Subhanahu Wa Ta'ala አንድን ነገር በሰበብ ያለ ሰበብ ከሰበብ ተቃራኒ ማድረግ ይችላል አላህ ሰበብ እንድናደርስ ታዘናል በሰበብ ላይ ደግሞ እንዳንመካ ታዘናል በማን ላይ እንድንመካ በአላህ ላይ እንሰራዋለን ተግባሩን ግን በሰበቡ ላይ አንመካ ሰበብ ሳናደርስም ዝም ብለን ዱዓ ላይ ብቻ አንሆንም ሰበቡን እናደርስና ግን መመኪያችን አላህ Subhanahu Wa Ta'ala ይሄ የሰሐባ ትውልድ አንዱ መለያ ባህሪው አላህ ጋር ያላቸው ትስስር እጅግ ጥብቅ ነበር ዒባዳ ላይ ብርቱ ነበሩ ዱዓ ላይ የቂን ነበራቸው ይህንን መውሰድ አለብን እኛ ማለት